አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ዛሬ የምሰራው ፓንኬክ ነው። ይሄ አንድ ኩባያ ተገማሽ ዱቄት ነው። ነፍቼዋለሁ። አንድ እንቁላል፣ ሁለት ምልአቅ ትልቁ ምልአቅ የሾርባ ማንካ፣ ሁለት ስኳር፣ ትንሽ ዘይት፣ አንድ ኮብ ወተት፣ ከዛ አንድ ብላክ ቤኪንግ ፓውደር እናደርግበታለን። ይሄን ነው አንድ ማንካ ቤኪንግ ፓውደር፣ ከዛ ትንሽ ቫኒላ፣ ያው ካቃሪ ግብሮ ትንሽ ቫኒላ እናደርግበታለን። ከዛ ወደ አሰራር እንሂድ። ከዚህ እንደዚህ አድርገን ይሄን እናደርጋለን። ከዛ ስኳር እንጨምራለን። መቀጠል እንቁላል፣ ከዛ አንድ ምልአቅ በትንሿ ነው ቫኒላ አረኩኝ። በትንሹ ምልአቅ ማንካ ይሄ ቤኪንግ ፓውደሩ ነው። አንድ ላይ ያደባልቀዋለሁ ማለት ነው። አንድ ላይ ያደባልቀዋለሁ። ከዛ በመቀጠል ዘይታችንን እናደርጋለን። እንደዚህ አድርጌ ዘይት እናደርጋለሁ። እንቁላሌንም አድርጌያለሁ። ከዛ በዚህ ነው የምንመታው ማለት ነው። ከዛ በመቀጠል ወተታችን እናደርጋለን። ቢስሚላህ ረህማን ረሂም። ትንሽ ጨው አድርጉ፣ ጨው እንዳትረሱ ማለት ነው። ቢስሚላህ እንደዚህ አድርገን እንመታዋለን ማለት ነው። ይሄው እንዳርጌ አብክቼዋለሁ። በዚህ መልኩ ነው የሚቦካው ፓንኬክ ስለሆነ አካባቢ እናጠለለን። እንደዚህ አድርጌ ይሄው በዚህ መልኩ ነው የምናቦካው። በጣም ቆንጆ ፓንኬክ ነው። ልክ እንደዚህ አድርገን ይሄው ለቀቅ ሲል ቆንጆ ነው ማለት ነው። ውሃ እናደርገን፣ በወተት ብቻ ነው የምናቦካው። ፓንኬካችንን እንደዚህ አድርገን እንጋግራለን ማለት ነው። ይሄው በዚህ መልኩ እሳቱን እንቀንሰዋለን። እንደዚህ አድርገን እሳቱን እንቀንሰዋለን። እንደዚህ አድርገን እንገጥመዋለን ማለት ነው። እንደዚህ ብሎ ቀስ ብሎ ይበስላል። አቀጣጠኑም እንደዚህ ነው። ይሄው በዚህ መልኩ ነው ኬክ ሲሰራ ማለት ነው የሚሰራው። ይሄን ይመስላል ፓንኬካችን። ትንሽ እንዳይበል ወይኔ ጉዴ! በይኛው አዙሬው ነው እንዴ? ዘይቱን እናደርጋለን እዚህ። ከዛ እንደዚህ አድርገን ብስሚላ እንደዚህ አድርገን እንጋግራለን። ጨመር እናደርግበታለን። ይሄው ቆንጆ ፓንኬክ ነው። እሺ እንግጣምት እንደዚህ አድርጋችሁ በጣም የሚያምር ፓንኬክ ነው የሆነልን። ቆንጆ ፓንኬክ ነው። እሺ እኔው ይሄንም እንደዚህ አድርገን እንደዚህ አድርገን እንገለብጠዋለን ማለት ነው።
በጣም ቆንጆ ፓንኬክ ነው። ቀስ ብሎ ሲበስል ጥሩ ነው ማለት ነው። ቀስ አድርጎ ማብሰል። እንየው አድርገን ይኸው በስሎልናል። ማሻአላ ይኸው በስሎልናል። በፋይን እናጸደዋለን። ይሄ በፋይን እናጸደዋለን። እንደዛ አድርገን በፋይን እናጸደዋለን። ከዛ ዘይቱን አሁንም ዘይቱን ወይም ዘይት ያላችሁን ነገር ተቀቡታላችሁ። እሳቱን ደሰስ አድርጎት እንዳያርባችሁ ማለት ነው። ብስሚላ አሁንም እንደዛ አድርገን እንጋግራለን ማለት ነው። እንጋግራለን እንደዛ አድርገን ከዛ እንገጥመዋለን። ይሄ ፓኬታችን ይሄን ይመስላል። ማሻአላ በጣም ቆንጆ ፓኬት ያለ የሰራ ነው። አሁን እናየዋለን። እንደዛ አድርገን በስሎልና እንደዛ አድርገን በጣም ገለጥቷል ማለት ነው። ቡኒ የመሰለ ነው የሆነ ደግሞ በጣም ማድረግ የለበትም። እንደዚህ ሲነቦት ከለሩ ቡኒ መስሎናል ማለት ነው። ይሄን አውጥተነዋል። በድጋሚ ደግሞ ሌላ እንጋግራለን ማለት ነው። ስላ አሁን እንደዛ አድርገን እንጋግራለን። እንደዛ አድርገን ይሄን ይመስላል። ፈላውራ አድርጌበታለሁ። ጃምፕ ይሉታል ወይ አሰል ታረጉበታላችሁ። ማር የተቀረ የራሱ አለው። የፓንኬክ ሶስ የሚባል አለው። እንግዲህ ከቤት ያለውን ወይ ቅሽታ አለ ቅሽታ የሚቀባል የፈለጋችሁትን ቀብታችሁ መመገብ ትችላላችሁ ማለት ነው። ይሄን እንደዛ አድርጌ ቀባዋለሁኝ። በዚህ ይሄ አሁን ቅሽታ ነው። ይሄን ነገር መቀባት ትችላላችሁ። የቅሽታ ክሬም ነው፣ ፍሬሽ ክሬም ነው። እሱን መቀባት እንችላለን ማለት ነው። አድርገን የፈለገ ሰው በዚህ የፈለገ ሰው ደግሞ ይሄን መመገብ ይችላል ማለት ነው። እንደዚህ አድርገን እናሳምረውና እንበላዋለን ማለት ነው። አሁን ይሄን በቃዋል እንገልጻለን። እንደዚህ አድርገን ይሄው እንደዚህ አድርገን በጣም የሚያምር ፓንኬክ ነው የጋገርነው። ይሄው በጣም ቆንጆ ነው። እሺ ውዶችዬ፣ ያው እንግዲህ እየጨራረስን ነው። እንደዚህ አድርጋችሁ በዚህ መልኩ መጠቀም ትችላላችሁ። እቤታችሁ ባለው ነገር መብላት ትችላላችሁ። ይሄ እንግዲህ ቅሽጣ ነው ብለናል። ይሄ ደግሞ ምንድን ነው የሚባለው? ጃምፕ የሚባለው ነገር ነው። በፈራው ለሚሰራው ነው። ማር ሀለ ማር ትቀቡታላችሁ። ኑቱላ ሀለ የዚህ አይነት ኑቱላ ሀለ ደግሞ ኑቱላ መቀባት ትችላላችሁ። ያው ፍላጎታቸው። እኔ ይሄን ትችላላችኋለሁ፣ ምክንያቱም የፈለጉትን ነገር ቀብተው እንዲበሉ ብዬ ማለት ነው አረቦቹ። እና እንደዚህ አድርገን መመገብ እንችላለን። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።